ምንድነው ቆይ እዚህ ምድር ላይ እየታየ ያለው ነገር? አረ ይገርማል። ምንድነው ቆይ? አረ ይሄን ቪዲዮ ይዩት መናታችሁ። ይሄን ቪዲዮ ይዩት እስቲ በጌታ ምንድነው? አረ እባካችሁ አረ ቀልድ ነው እንጂ እዚህ በእናታችሁ ምን ጉድ ነው? ይገርማል። እንግዲህ ሰው ለሚጠፋው እነዚህ ይላል። አይገርም? በደንብ ይሁት አጠገባቸው ነበር ቆሜ ሲቀርጽ ነበሩ። በጣም ቀሪቤ ማለት ነው። ይሁት ኧረ ሼም ነው። ኧረ ሼም ነው። ኧረ ሼም ነው። እኔ እኮ እነዚህ ያሳዘኑኝ ማን እንደው ተቀል እነዚህ የተሸከሙ ታቦት የተሸከሙ ሰዎች እንዴት እንዳሳዘኑ ያን ሁሉ መንገድ ተሸክሙ በእግራቸው ነው የሚሄዱት። በባዶ እግር ነው ባይዘው ጫማ ያረጉ። ወይ ሲያሳዝኑ ይገርማል። ወጣቶችን አያችሁ ምን አክል ስለዚህ ምንጣፍ እየተሸከሙ በዛ ላይ ቄጤማ እያነጠፉ ይዋቸው ጌታ። ወይ እኔ ገረመኝ። ይሄ ሁሉ ለታቦቱ ነው ወይስ ለእግዚአብሔር ነው? ቄጤማውና መንገድ ላይ የሚደረገው ይሄ ምንጣፉ ለታቦቱ ነው ወይስ ለተሸከመ ሰውዬ ነው ወይስ ለእግዚአብሔር ነው ወይስ ለዘማሪዎቹ ነው? ይገርማል። ውይ ህዝብ እውቀትን ከማጣቱ የተነሳ ጠፍቷል የሚለው ይሄ እኮ ነው። አዲስ ኪዳን ታቦት ማን ነው የሚለውን እኮ ማወቅ አለበት። ይገርማል። እኔ እኮ ህዝቡ ነው የሚያሳዝነኝ። አንዳንዶቹ አውቀው ነው እንደዚህ የሚያደርጉት፣ ብዙዎቹ ግን ህዝቡ እኮ ሳያውቅ ነው። የሚያስተምረውን ሰው አጡ። ሪሊ እግዚአብሔርን ቃል የሚያስተምር አስተማሪ ስላጡ ህዝቡ ምንም አይፈረድበት። እኔ የሚገርመኝ እግዚአብሔር ቃል ሲናገር እኮ ዘጸአት ምዕራፍ 20 ላይ እንደዚህ ይላል። እግዚአብሔር ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብጽ ምድር ከባርነት ቤት ያወጣኸው እግዚአብሔር አምላክ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁንልህ። ስሙ፣ ከእኔ በቀር ሌሎች አማልክት አይሁንልህ። በላይ በሰማይ ስሙ በጌታ አረቀልኩ ምን አይነት በላይ በሰማይ ካለው በታችም በምድር ካለው እሺ፣ ከምድርም በታች ማለት ነው። እሺ፣ በውሃው ካለው ነገር ይልና የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። 1 አትስገድላቸው። 2 አታምልካቸው። 3 በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ እስከ 3ኛ ድረስ የአባቶችና ጣት በልጆች ላይ የማመጣ ለሚወዱኝ ትእዛዝንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና ይላል። ቆይ የትኛው መጽሐፍ ነው የምታነቡት ግን? የትኛው መጽሐፍ አንብባችሁ የተቀረጸውን ይላል አይደል? የተቀረጸውን አታምልካቸው፣ አትስገድላቸው ይላል። ኧረ እባካችሁ እኔ ጥያቄ አለኝ። ምናልባት ይህንን ቪዲዮ የሚከተሉ የኦርቶዶክስ ወንድሞች እህቶች ካሉ፣ ቄሶችም ካሉ ጥያቄ አለኝ። በቅንነት በየዋህነት ከመጽሐፍ ቅዱስ የሆነው መልስ እንዲሰጡኝ ይፈልጋለሁ። በቅንነት ከቻላችሁ ኮሜንት ላይ መልሱን አስቀምጡልኝ። የመጀመሪያ ጥያቄ ስንት ታቦት ነው ያለው? ሁለተኛ ደግሞ ታቦትን ማን ሰራ ወይም ማን ቀረጸ? አሁን ሰው የሚሸከመው ታቦት ማን ሰራ ወይም ማን የቀረጸው ታቦትን? ሶስተኛ ደግሞ እግዚአብሔር ለሙሴ የሰጠው ታቦት ይህ ነው ወይ? አሁን እናንተ የምትሸከሙት የምታወጡት የምታስገቡት ታቦት ይሄ ነው ወይ? እግዚአብሔር አምላክ ለሙሴ የሰጠው ታቦት ይሄኛው ታቦት ነው ወይ?
የኦርቶዶክስ እህት ወንድሞቼ ይህንን የሚሰሙ ሰዎች ከስር ኮሜንት ላይ 1-2 እያላችሁ መልስ እንድታስቀምጡ በጌታ ፍቅር ጠይቃችኋለሁ። ተባረኩልኝ፣ ወዳችኋለሁ። በጌታ የዳናችሁ ወንድሞቼ ደግሞ ይህንን መልእክት ለኦርቶዶክስ እህት ወንድሞች እንዲደርስ ሼር አድርጉ። ኢየሱስ ክርስቶስ ትናንትናም ዛሬ ለዘላለም ሕያው ነው፣ ያድናል፣ ይታደግማል። በሰማይና በምድርም ታምራትና ድንቅን ያደርጋል። ኢየሱስ ብቻውን ጌታ ነው። አሜን።